ሶበ ቀብፀት ነፍሴ ተዘከርክዎ ለእግዚአብሔር። ነፍሴ በዛለች ጊዜ እግዚአብሔርን አሰብኩት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ስለ ነቢዩ ዮናስ በተመለከተ እንነጋገራለን። ከአስራ ሁለቱ ደቂቀ ነቢያት አንዱ የሆነው ዮናስ ማለት ርግብ ማለት ነው። ርግብ ማለት የዋህ ማለት ነው። የዋህ ማለት ምን ማለት ነው? እግዚአብሔርን አታልላለሁ፣ ከእግዚአብሔር አመልጣለሁ፣ እግዚአብሔር አያየኝም አያገኘኝም ብሎ ከእግዚአብሔር ርቃለሁ ብሎ መወሰንና ማሰብ የዋህነትን ያሳያልና በአንድ ወቅት ከእግዚአብሔር እኮበልላለሁ ብሎ እግዚአብሔር ደግሞ የሚሄድበትን መንገድ ይዞት ነበርና ከዛ የተነሳ ዮናስ ማለት ርግብ ማለት ደግሞ የዋህ ማለት የሚለውን ይወስዳል ማለት ነው። ወኮነ ቃለ እግዚአብሔር አበ ዮናስ ወልደ አማቴ ብሎ በትንቢተ ዮናስ ምዕራፍ 1 ላይ ታሪኩ ይጀምራል። ዘመፃ ዘተነግረ ሲል ነው። ከአማቴ ልጅ ከዮናስ ዘንድ የመጣ የተነገረ የእግዚአብሔር ነገር ይህ ነው ብሎ ታሪኩ ይጀምራል። ወይቤሎ ተንስ ወሁር ሀበ ነነዌ ሀገር አባይ ወስብክሎሙ። እግዚአብሔር ወደ ዮናስ ቃሉን ላከ። ዮናስም ማዳመጥ ጀመረ። የእግዚአብሔር ቃልም እንዲህ ይል ነበር። ትናንት ሙሴን ወደ እስራኤል ውረድና ግብፅ ላይ ወረርኩ ከማድኅኖሙ ወትቤዞሙ ለቀደምት አበው አብርሃም ይስሐቅ ያዕቆብን እንዳዳንኩ አሁንም ደግሞ እዚያ በረሃ ላይ ያሉ ሕዝቦችን ማዳንና ማውጣት ስለምፈልግ ሂድና አሮን ወንድምህ አፍ ይሆንሃል፣ አነጋጋሪ ይሆንሃል። ቅዱስ ሚካኤል ደግሞ ይጠብቅሃል። ሁሉን ነገር እኔ አዘጋጃለሁ። ከፈርዖን እጅ ነጥቀህ 600,000 እስራኤላውያንን አውጣልኝ እንዲያገለግሉኝ ይዘህ ተሻገር ብሎ ያዘዘ አምላክ ዛሬ ደግሞ 120,000 የሚሆኑ የነነዌ ሰዎች እግዚአብሔርን በድለው ከእግዚአብሔር ርቀው እግዚአብሔር ደግሞ እንዲጠፉ ስለማይፈልግ መልእክተኛ ልኮ ሊያድናቸው፣ ሊታደጋቸው፣ ይቅር ሊላቸው፣ ሊምራቸው ፈለገ። በኦሪት ዘፍጥረት ምዕራፍ 6 ላይ በኖህ ዘመን የነበሩ ሰዎችን ኖህ እንዲመክራቸው ዕድሜ ተሰጧቸው፣ የንስሐ ጊዜ ተሰጧቸው ነበረ። ነገር ግን ኖህ ኃጢአት ውጡ፣ እግዚአብሔርን አታሳዝኑ፣ አሟሟታችሁ እንዳይከፋ ንስሐ ግቡ ቢላቸው፣ ለመሆኑ ግን እግዚአብሔር ሊያጠፋን ስንት ዓመት ቀርቷል ብለው ቢጠይቁት 120 ዘመን አላቸው። እንግዳስ 100ውን እንጨፍርበት፣ ኃጢአት እንስራ፣ በ20ው ዘመን ንስሐ እንገባለን ብለው ኃጢአት ሰንቀው ሲጓዙ እነሆ እነሱ ባላሰቡት እግዚአብሔር ባሰበው ጊዜ የንፍር ውሃ መጣና ሁሉን ከደናቸው። ኖህን ግን ከነቤተሰቡ በመርከብ እንዲያልፍና ከሞት አልፎ ሁለተኛውን ዓለም እንዲመሰርት የእግዚአብሔር ፈቃዱ ሆነ። ስለዚህ ትናንትናም ዛሬም ነገም ከነገ ወዲያ እግዚአብሔር ሁሉ እንዲጠፋ አይፈልግም። በንስሐ የሚመለሰው እንዲመለስ ይፈልጋል። እምቢ ያለውን ደግሞ ይቀጣል። በቅጣትም ያስተምራል፣ በመማርም ያስተምራል፣ በማሻገርም ያስተምራል ማለት ነው። ስለዚህ ደግ ሀገር ወደምትሆን ወደ ነነዌ ሂደህ አስተምር አለው ይላል። እስመ ዐርገ እከዮሙ ኀቤየ፣ ድሃ መበደላቸው ከእኔ ዘንድ ደርሷልና። አንድም ከቤተ ጣዖት ገብተው ስምዐነ በዓል ስማነ በዓል እያሉ መጮኻቸው በስቷልና እኔን ትተው ወደ ጣዖት ከእግዚአብሔር ቤት ወጥተው ወደ አጋንንት ማደሪያ ገብተው ስማነ ቤል ስማነ ዳጎል እያሉ አጋንንትን ይጠራሉና አጋንንትን ያመልካሉና ወደ አጋንንት ይሰግዳሉና በደላቸው ወደ እኔ ደርሷል። ስለዚህ ምከራቸው፣ ገስጻቸው፣ አስተምራቸው ብሎ ሊልከው ነው ማለት ነው። ሆረ ዮናስ ወተሐጣ ብሔረ ተርሴስ እምገጸ እግዚአብሔር ይላል። እዚህ ላይ ነው እንግዲህ የዋህነቱ የሚመጣው። ዜና ዮናስ ከእግዚአብሔር ዘንድ የታጣው መስሎት ይህ ሁሉ ከፊቱ ቢያገኘኝ አይደለም ብሎ ደሴት ወደ አለው ባህር ሄደ ይላል። ወደ ነነዌ አልሄድም አለ። ያለበት ምክንያት ምንድን ነው? የነነዌ ሰዎች ጋር ሂጄ እግዚአብሔር ሊያጠፋችሁ ነው፣ ንስሐ ግቡ፣ አልቅሱ፣ ተመለሱ ብዬ ብላቸው ወዲያውኑ ቢያለቅሱና ወዲያውኑ ቢጸጸቱ እግዚአብሔር ይቅር ይላቸዋል። በዚያን ጊዜ አንተ መዓተኛ ብለው በድንጋይ ይወግሩኛል አለና የእግዚአብሔርን ይቅርታና የእግዚአብሔርን መሐሪነት ይቅርባይነት ምክንያት አድርጎ ሂድ ወደ ተባለው መንገድ ትቶ ሌላ
መንገድ ጀመረ። አዎ እንዲሄድበት የታዘዘው መንገድ ጥሎ ሌላ ቦታ ላይ ዋጋ ከፍሎ መንገዱን ጀመረ ነው የሚለን። ይሄ ነው እንግዲህ የዋህ ያስባለ። ምክንያቱም ቅዱስ ዳዊት ምን ብሏል? እመኒ አረግኩ ውስተ ሰማይ፣ ወደ ሰማይ ብወጣ ወእመኒ ወረድኩ ውስተ ቀላይ፣ ወደ ወንዝ ብገባ ከእግዚአብሔር ማምለጥ የሚችል የለም። በባለፈው ድርሳነ ሚካኤል ላይ አይተነዋል አይደል? እንዲህ በመስከረም 12 ላይ ሰውየው በአጋንንት ሲጠበቅ ኖረ። መጨረሻ ላይ ግን እንደማይችል አውቆ መልአከ ሞት ሊመጣ ነውና በሳጥን ውስጥ ወደ ባህር ግባ፣ ያለበዚያ ግን እኛ አንችልም አለው። ሳጥን አሰርቶ ወደ ባህር ገባ። መልአከ ሞት መጣና አጣው። እግዚአብሔር ባህርን አውጭው ይህንን አስከሬኑ ሳጥኑን አላት። ባህር ደግሞ ገፈተረችና አወጣችው። መልአከ ሞት መጥቶ ገደለው። እዚያ ወደ ሲኦል ወረደ ነው የሚለው። ከዚህ ይሰውረን መድኃኔዓለም። ዮናስ ከእግዚአብሔር ዘንድ የታጣው መስሎት ይህ ሁሉ ከፊቱ ቢያገኘኝ አይደለም ብሎ ወደ ደሴት ወዳለው ባህር ሄደ። ወረደ ዮናስ ሀገረ ኢዮጴ ይለዋል። ኢዮጴ የባህር ስም ነው። ባህር ወደ አለበት ሀገር ሄደ ይለናል። ሂድ የተባለ ወደ ነው? ወደ ነነዌ። አሁን የት ነው? ተርሴስ፣ ወደ ተርሴስ ማለት ማን አያዩም እግዚአብሔር አያየኝም ብሎ፣ ማን አያውቅም እግዚአብሔር አያውቅም ብሎ። ይህን ነው እንግዲህ ምንድነው የሚለው? ወረከበ ሐመረ ዘይነግድ ብሔረ ተርሴስ፣ ደሴት ወደ አለው ባህር የሚሄድ መርከብ አገኘ። ወደ ነነዌ ሳይሆን ወደ ተርሴስ የሚሄድ መርከብ አገኘ ይለንና ወተአሰበ ሐመረ በንዋዩ፣ በገንዘቡ መርከብን ተስማምቶ ምንድነው ዋጋ ከፍሎ ወደ መርከብ ገባ። ዛሬ ብዙ ሰዎች የማይከፈል ዋጋ ሲከፍሉ እናያቸዋለን። የኃጢአት ዋጋ፣ የክህደት ዋጋ፣ የጥርጥር ዋጋ፣ እግዚአብሔርን የማሳዘን ዋጋ፣ የማይጠቅም ዋጋ። አሁን ወደ ነነዌ ነው የተባለው። ወደ ተርሴስ ለመሄድ ዋጋ ከፍሎ ምንድነው የሚለው? ወተአሰብ ሐመረ በንዋዩ፣ በገንዘቡ መርከቡን ተስማምቶ ወዐርገ ውስቴቱ፣ ወጦ ተቀመጠ። እግዚአብሔር ባልፈቀደው መርከብና እግዚአብሔር ወዳልፈቀደው ቦታ ለመሄድ ገብቶ መርከብ ላይ ተቀመጠ። ይህ ነው ትልቁ ችግር። እዚህ ኦሪት ዘፍጥረት ምዕራፍ 11 ላይ እግዚአብሔር ባልፈቀደው ቦታ፣ እግዚአብሔር ያልፈቀደው ሕንፃ እነዚያ ናምሩዳውያን ሲያንጹ፣ መጨረሻ ላይ ግን እግዚአብሔር ሕንፃውንም እነሱንም ዘራቸው። ቦታውን ባቢሎን ተባለ። ባቢሎን ማለት ዝሩ የሆነ ከተማ ማለት ነው ማለት ነው። ያለ እግዚአብሔር ፈቃድ ወዐርገው ውስቴቱ፣ ወጦ ተቀመጠ። መቀመጥ አይቻልም። የመኖራችን ምስጢር እግዚአብሔር ሲፈቅድ ብቻ ነው። በማቴዎስ ወንጌል ምዕራፍ 18 ላይ እነዚህ አጋንንት ያደሩባቸው ሰዎች ኢየሱስ ክርስቶስ ወደዚያ ሲሄድ አጋንንቱ አወቁትና፣ በሰዎች ላይ ያደሩ አጋንንት ማለት ነው፣ ደማቸውን የተዋሩ አጋንንት ኢየሱስ አምላክ መሆኑን አወቁ። እሱ ካልፈቀደ የትም ማደርና የትም መዋል እንደማይችሉ አውቀው፣ የትም መቀመጥ እንደማይችሉ አውቀው፣ አንተ የናዝሬቱ ኢየሱስ ኑሩ ካልከን እንኖራለን፣ ውጡ ካልከን ደግሞ ወጥተን እንሄዳለን ብለው ሲሉ ውጡና ከደማቸው ላይ ሂዱ አላቸው። እንግዳስ ከሰዎች ደም ካስወጣህን ከሪያዎች ላይ አሳማ ማለት ነው እንድንቀመጥ ፍቀድልን አሉት። ሄዱና አሳማው ላይ ሲቀመጡ የሰው ልጅ ብዙ ዘመን የተሸከመውን አጋንንትን የተሸከማቸውን አጋንንትን ሪያዎቹ አሳማዎቹ መሸከም አልችለው ነው ዘል ውሃ ውስጥ ገቡ። አያችሁ፣ ሰው የተሸከመውን የአጋንንት መንፈስ አራዊት መሸከም አይችሉም። አያችሁ፣ ለምን ከተባለ ያው እንግዲህ ሰው እግዚአብሔር የመረጠው ምርጥ ዕቃ ነው። እግዚአብሔርን በውስጡ ማክበር ሲችል አጋንንትን የምናስገባው በስስት፣ በተንኮል፣ በዝሙት በተለያየ ነገር ስለምናስገባው ማለት ነው። እና ከእንዲህ አይነት ጉዞ ሁላችንም እግዚአብሔር ይጠብቀን። ከመይ ይንግድ ምስሌሆሙ ተርሴሰ፣ ከዚያ ከነዚያ ጋራ ወደ ደሴቱ ይሄድ ዘንድ ምንድነው ዋጋ ከፍሎ ወደ መርከብ ገባ። ምን ዋጋ ከፍሎ ወተሐጣ እምገጸ እግዚአብሔር። አሁን እንደ ሰውኛው ወደ ነነዌ ሂድ ተብሎ የነነዌ መርከብ ትቶ ጉዞቶ ወደ ተርሴስ ሄዷል። አሁን ምን ይላል ቅዱስ መጽሐፍ? ወተሐጣ እምገጸ እግዚአብሔር፣ ከእግዚአብሔር ፊት የታጣው መስሎት ኮብልሎ ሄደ ነው። እዚህ ላይ ትልቁ ሞኝነት። አሁን ብዙ ሰዎች እግዚአብሔር አያየንም፣ እግዚአብሔር አይመለከተኝም ብለው እግዚአብሔር የሌለበት ቦታ፣ አንዳንዶቹ በጨለማ እግዚአብሔር አያይም ይላሉ፣ አንዳንዶቹ ቤት ውስጥ እግዚአብሔር አያይም ይላሉ፣ አንዳንዶቹ ጉድጓድ ውስጥ እግዚአብሔር አያይም ይላሉ። ነገር ግን እግዚአብሔር የማያይበት ቦታ የለም። በሁሉም ቦታ እግዚአብሔር በሰማይ ብትለው አለው፣ በመሬት ብትለው አለ፣ በውሃ ውስጥ ብትለው አለ፣ በጨለማ ውስጥ ብትለው አለ፣ በመቃብር ውስጥ በየትኛውም እግዚአብሔር የሌለበት የለም። ለእግዚአብሔር ምድር በምላ ዓለም እንዮ ኩሎም ለይነብር ውስጥ ዓለም በሙሉ የእግዚአብሔር ናት። እግዚአብሔር የሌለባት ሀገር የለችም ይለናል። ከእግዚአብሔር ፊት የታጣው መስሎት ኮብልሎ ሄደ። ወዴት? ወደ ተርሴስ። ምን ውስጥ ገብቶ? መርከብ ውስጥ ገብቶ ምን አደረገ? ተቀመጠ። መልውሎ ወታሰበ፣ ገንዘብ ከፍሎ
ዋጋ ከፍሎ ማለት ነው። ከሃይማኖት ለመውጣት ዋጋ መክፈል፣ ወደ ኃጢአት ለመግባት ዋጋ መክፈል፣ ለመሞት ዋጋ መክፈል፣ ክብርን ለማጣት ዋጋ መክፈል። የእኛ ዘመንም ይሄ ነው። ወአምፃ እግዚአብሔር ነፋሰ አብየ ውስተ ባሕር፣ እግዚአብሔር በባህር ጽኑ ነፋስ አስነሳ ይላል። ወአብየ ማዕበለ ባሕር፣ ማዕበሉ ወይም ሞገዱ ከፍ ከፍ አለ። ማዕበሉ ሞገዱ ከፍ ከፍ አለ። ወተመንደበ ሐመሮሙ እስኪሰበር ድረስ መርከቡ ስርግርግ አለ። ወፈሩ ኖተያት፣ ቋጥለኞች እንሰጥማለን ብለው ፈሩ። ወአውየው ኩሎሙ ሀበ አማልክቲሆሙ፣ ሁሉም ወደ ጣዖቶቻቸው ጮኹ። እንደየእምነታቸው ወደሚያምኑበትና ወደሚተማመኑበት ጮኹ ይላል። ሁሉም ወደ ጣዖቶቻቸው ጮኹ። ወአስተዋጽኡ ወገደቡ ውስተ ባሕር ንዋዮሙ ከመ ይቅለል ሐመሮሙ፣ መርከባቸው ይቀልላቸው ዘንድ ገንዘባቸውን እያውጣጡ ከባህር ላይ ጣሉ ይላል። የሚገርም እኮ ነው እናት። አሁን ዕቃ ምን አደረገ? ንብረት ምን አደረገ? መርከቡ ክብደት መጦበት ነው ብለው ንብረታቸውን በሙሉ እያወጡ ብዙ ዘመን የደከሙበት ንብረታቸውን እያወጡ ወደ ባህር ጣሉ። የሚወጣው እያለ የማይወጣውን አወጥተውታል። አሁን በእኛም ሕይወት ይሄ ነው። ክፉ መንፈስ ማውጣት ሲቻል፣ ክፉነትን፣ አሳዳጅነትን፣ ተንኮልን አውጦ መጣል ሲቻልና እግዚአብሔርን መንፈስ ቅዱስን ወደ ውስጥ ማስገባት ሲቻል የማይወጣው ይወጣል፣ የሚወጣው ደግሞ የማይገባው ደግሞ ወደ ህይወታችን ይገባል። አሁን ስስት መግባት አለበት፣ ተንኮል መግባት አለበት፣ ትዕቢት ወደኛ መግባት አለበት? የለም። ማስታረቅ ነው እንጂ ማጣላት እኛ ጋር መግባት የለበትም። ማዳን ነው እንጂ መግደል ወደኛ መግባት የለበት። ይህንን ነው የሚነግረው። ወተመንደበ ሐመሮሙ እስኪሰበር ድረስ መርከቡ ስርግርግ አለ። ወፈሩ ኖተያት፣ እነዚያ መርከበኞቹ ሁሉም ፈሩ። ዋው! ሁሉም ወደ የጣዖቶቻቸው ጮሁ። የሚገርመው ወረደ ዮናስ ውስተ ከርሰ ሐመር ወኖመው። ዮናስ ወደ ከርሰ ሐመሩ ወርዶ ተኝቶ ያንኮራፋ ነበር ይላል። የሚገርመው ነገር ዛሬ እንደ ሃይማኖትም ሃይማኖት ዋጋ እየከፈለች እንደ ሀገርም ሀገር በእንዲህ አይነት መልኩ በእርስ በርስ መበላላት መጠፋፋት ውስጥ ባለችበት ሰዓት ስልጣን ላይ፣ ገንዘብ ላይ፣ ቋንቋ ላይ፣ ወንዝ ላይ፣ ተራራ ላይ ተኝተው የሚያንኮራፉ ብዙዎች አሉ። ሕፃናት እያለቁ፣ ወጣት እያለቀ፣ አረጋውያን እያለቁ፣ ቤተክርስቲያን እየተቃጠለ፣ አገልጋዮች እየሞቱ፣ ህዝብ እየተሰደደ እየተራበ እየተፈናቀለ ባለበት ሰዓት ላይ አንዳንዱ ስልጣን ላይ የሚያንኮራፋ፣ አንዳንዱ ሀብት ላይ የሚያንኮራፋ፣ አንዳንዱ ዘረኝነት ላይ፣ ተራራ ወንዝ ላይ ተወሽቆ እግዚአብሔርን የሚያሳዝን ስንት አለ መሰላችሁ? በጣም ብዙ አለ። ምንድነው? ወይቤሉ ምንት ያነውመከ ወይም ወይቤሎ ምንት ያነውመከ፣ ወይቤሉ ምንት ያነውመከ፣ ምን ያስተኛሃል አሉት። ወይቤሎ ምንት ያነውመከ፣ መርከበኛው ሄደና ወደ ዮናስ ምን ያስተኛሃል? ተንስ ወፀው ስመ አምላክከ ከመ ያድኅነነ እግዚአብሔር ያድነን ዘንድ ተነስተህ የፈጣሪህን ስም ጥራ። እኛ እያንዳንዳችን የምናመልከውን የምንመካበትን ፈጣሪያችን ወይም የፈጣሪያችን ስም ጠርተናል። ነገር ግን አልተስተካከለም መርከቡ። አንተ ደግሞ ተነሳና የፈጣሪህን ስም ጥራ። ወኢንሙት አንሙት፣ ወተብሃሉ በበይናቲሆሙ ኑ ንታጸው፣ እርስ በርሳችን ኑ ዕጣ እንጣጣል ተባባሉ። ወናይምር በበይነመኑ ረከበተነ ዛቲ እኪት፣ ይቺ ያገኘችን መከራ ስለማንም እንደሆነች እንወቅ። ወታጾ ዕጣ ተጣጣሉ ይላል። ዕጣ ተጣጣሉ። ይሄ ነው እንግዲህ ወረደ ዕፃ ላለ ዮናስ፣ በዮናስ ዕጣ ወጣበት። ወረደ ማለት ግን በራሳቸው ላይ ሰብቀው ይጥሉታል። እንዲከፍ አድርገው ሰብቀው ይጥሉታልና ወረደ ይላል። ወረደ ዕፃ ላይ ለዮናስ፣ ዕጣ በማን ላይ ወጣ ብለው ሲያወጡ ዕጣው በዮናስ ላይ ከዚህ ላይ ነው ያለው ያው የሚያወጡትና ወረደ ማለት አወረዱት፣ አወጣው። አንዷ ወጣችና ዮናስ አለች ማለት ነው። አየው። ወይቤልዎ ንግረነ በበይነመኑ ረከበተነ ዛቲ እኪት፣ ይቺ ያገኘችን መከራ በምን እንደሆነ ንገረን ብለው መጠየቅ ጀመሩ ይላል። ወምንት ተግባርከ፣ ማንን ታመልካለህ? እማይቴ መጻእከ ወአይቴ ታውር፣ ከወዴት መጣ ወዴትስ ትሄዳለህ? ወአይቴ ብሔርከ፣ አገርህ ወዴት ነው? ወምንት ሕዝብከ፣ ወገኖችስ እነማን ናቸው? ከነማን ተወለድክ? ከነማን ተገኘ? ወይቤሎም ዮናስ ገብረ እግዚአብሔር አነ ዕብራዊ ምንት
ሕዝብከ ላሉት ዕብራዊ ነኝ አለ። ወአምላኬ እግዚአብሔር አምላከ ሰማይ ወምድር። ያው ምንት ተግባርከ ላሉት ፈጣሪም ሰማዩን ምድሩን የፈጠረ እግዚአብሔር ነው። ዘገብረ ባሕረ ወየብሰ የብሱን ባህሩን የፈጠረ እግዚአብሔር ነው። አይቴ ብሔርከ ላሉት አገሩን ግን አይናገርም። አምላክ ማን ነው? እግዚአብሔር ነው። እግዚአብሔር ነው። ወፈሩ እሙንቱ እደው አብየ ፍራተ፣ እንዲህ ቢላቸው እነሱ ፈጽሞ ፈሩ። አምላኬ እግዚአብሔር ነው፣ ሰማዩን ምድሩን የፈጠረ እግዚአብሔር ነው። ዕብራዊ ነኝ አገሬ ይሄ ነው ብዬ አገር አልወስንላችሁም። ነገር ግን ዕብራዊ ነኝ። የማመልከው ግን ፈጣሪ እግዚአብሔር ነው። ሰማይና ምድርን ባህሩንም ጋራውን ሸንተረሩ የፈጠረ እግዚአብሔር ነው። ወይቤልዎ ምንተ ገበርከ፣ ምን አደረግህ አሉት። ወአእመርዎ እሙንቱ እደው እስመ ነገሮሙ ከመ እምገጸ እግዚአብሔር ተሃጣ፣ ኮብልሎ እንደመጣ አስቀድሞ ነግሯቸው ነበርና እግዚአብሔር ፊት ሸሽቶ እንደሄደ ጠየቁት፣ ወይም ከእግዚአብሔር ፊት ሸሽቶ እንደሄደ አወቁ ይላል። ካነጋገሩ ከእግዚአብሔር ፊት ሸሽቶ ወደ ነነዌ ሂድ ቢባል ወደ ተርሴስ ሸሽቶ መንገድ ቀይሮ እየሄደ እንደሆነ አወቁ ይላል። ወይቤልዎ ምንተ እንከ ንረሲከ ከመ ህዳጥ ባህር፣ ባህሩ ጸጥ ይልልን ዘንድ ምን እናድርግ አሉት። ባህሩ ጸጥ እንዲል እንድንሻገር በሰላም ምን እናድርግ? መርከቧ እምቢ አለች፣ ወደኋላም እምቢ አለች፣ ወደፊትም አልሄድም አለች። ግራ ገብቶናልና አንተ ዕብራዊ ነህ፣ እግዚአብሔርን ታመልካለህ፣ የእግዚአብሔር ልጅ ነህ። ስለዚህ ምን እናድርግ? ባህሩ ጸጥ ይልልን ዘንድ ምን እናድርግ አሉ። እስመ ይትሐወክ ባሕር ወይትነሣ ማዕበል አብይ፣ ባህሩ ማዕበሉ ፈጽሞ ይነሳሳ ነበርና መርከቡን እየገፈተረው ውሃውን ወደ መርከቡ እያስገባው ነበርና ምን እናድርግ አሉት። ወይቤሎሙ ዮናስ ንሥኡኒ ወወርውሩኒ ውስተ ባሕር ወይሃድገክሙ ባሕር። ዮናስም አለ እኔን አንስታችሁ ከባህር ጣሉኝ፣ ባህሩ ጸጥ ይልላችኋል አላቸው አለ። አያችሁ፣ የመርከቧ ችግር እኔ ነኝ። ልብሳችሁን በከንቱ ጣላችሁት፣ ሀብታችሁን፣ ወረታችሁን፣ ገንዘባችሁን በከንቱ ወደ ባህር ወረወራችሁት። መርከቧ ችግሯ የእናንተ ንብረትና ዕቃ አይደለም፣ የክብደት ጉዳይ አይደለም፣ የሹፌሩን ጉዳይ አይደለም፣ የመርከበኛው ጉዳይም አይደለም፣ የኪሎ ጉዳይም አይደለም። የመርከቧ ችግር እኔ ነኝ። እግዚአብሔር ወደ ነነዌ ሰዎች ልኮኝ ከእግዚአብሔር ኮብልዬ ወደ ተርሴስ ከእናንተ ጋር መጥቼ ዋጋ ከፍዬ ገባው። መርከቧ የተያዘችው በእኔ ምክንያት እንጂ በእናንተ ምክንያት አይደለም። እኔን አወጣችሁ ወደ ባህር ብጥሩኝ መርከቧ ተስተካክላ ትሻገራለች አላቸው ይለናል። አያችሁ፣ ዛሬ የሃይማኖታችን የቤተክርስቲያናችን ችግር ማን ነው? የመበላላታችን ችግር ማን ነው? የረሃቡ፣ የጽሙ፣ የመከራው፣ የስደቱ፣ የሞቱ ምክንያት ማን ነው? ራሱንስ ዛሬ ግልጥ አድርጎ እኔ ለዚህ ምክንያት እኔ ነኝ፣ በእኔ ምክንያት ረሃብ መጣባችሁ፣ በእኔ ምክንያት ሞት መጣባችሁ፣ በእኔ ምክንያት ስደት መጣባችሁ፣ በእኔ ምክንያት እርስ በርሳችሁ ተበላላችሁ፣ በእኔ ምክንያት ይህ መታወክ ሆነ ብሎ ራሱን እንደ ዮናስ ገልጦ የሚሰጥ ማን ነው? ይህንን ነው እንግዲህ ትምህርት የዮናስ ታሪክ የሚያስተምረን። አዎ ለመርከቡ መሄድ የእሱ በዚያ ውስጥ መገኘት ትልቁ ችግር እንደሆነ፣ ሌላ ችግር እንደሌለባቸው እኔን ወደ ውሃው ብትወረውሩኝ፣ አዎ እኔና እግዚአብሔር አንላቀቅም፣ እግዚአብሔር እኔን አይለቀኝም። እናንተ ግን ከመርከቧ እኔ ስወጣ ከኔ ጋር ትለያያላችሁ። ከኔ ጋር ከተለያያችሁ ለመርከቧ መያዝ ምክንያቱን ስለሆንኩኝ በሰላም ትሻገራላችሁ አላቸው ይለናል። አነ አአምር ከመ በእንቲአየ መጻእክሙ ዝንቱ ማዕበል አብይ። ይህ ጽኑ ማዕበል የተነሳ ይህ ጽኑ ማዕበል የመጣባችሁ የተነሳባችሁ ያወካችሁ በእኔ ምክንያት እንደሆነ እኔ አውቃለሁ። አያችሁ፣ ራሱን ዮናስ ምን አደረገ? ግልጥ አደረገ። በእኔ ምክንያት እንደመጣባችሁ እኔ አውቃለሁ አለ። ወተበአሉ ወፈቀዱ ይትመየጡ መንገለ ምድር እሙንቱ እደው፣ እኒህ ሰዎች ወደኋላቸው ይመለሱ ዘንድ ተጣሉ፣
መመለሱንም ወደዱ። ወስዒኑ መመለስ ተሳናቸው። እስመ ይታወክ ባሕር ወይትነሣ ላዕሌሆሙ ማዕበል ባሕር ይታወክ ነበርና ማዕበሉም ይነሳባቸው ነበርና ይለናል። ወአውየው ኩሎሙ ኅቡረ ኀበ እግዚአብሔር ሁሉም አንድ ሆነው ወደ እግዚአብሔር ዘንድ ለመኑ። ይህንም መንፈስ ያድለን እግዚአብሔር። ወአውየው ኩሎሙ ኅቡረ ኀበ እግዚአብሔር ሁሉም አንድ ሆነው ወደ እግዚአብሔር ዘንድ ለመኑ። እኛ ያጣነው ይህንን ነው። አዎ ኢትዮጵያ ያጣችው ሁሉም አንድ ሆኖ ወደ እግዚአብሔር መለመን ነው። ይህ መከራ፣ ይህ ስደት፣ ይህ ሞት፣ ይህ መበላላት እንዲቆም ሁሉም አንድ ሆኖ ሁሉም አምላክ አለው ለሚያመልከው ግዴታ ወደ እግዚአብሔር ለመለመን አንዱ የአንዱን ሃይማኖት መቀበል አይጠበቅበትም። ሁሉም በየሃይማኖቱ ሆኖ በሚያምነው ሆኖ ወደሚያምነው አምላክ አንድ ሆኖ ቢለምን እግዚአብሔር ይቅር ይላል ነው። በነገራችን ላይ የኢትዮጵያ ትልቁ ሀብቷ ሃይማኖት ነው። ኢትዮጵያ ላይ ይለያይ እንጂ ሃይማኖት የሌለው የለም። ሁሉም እያንዳንዱ እምነት አለው፣ በእምነቱ የሚኖር ነው። ትልቁ ሀብታችን ይህ ነበረ፣ እሱን ልናጣ ነው ዛሬ እንግዲህ ወዳናው እያልን ያለነው። ሃይማኖታችን እግዚአብሔር ይጠብቅልን። ወይቤሉ ሐሰለከ እግዚኦ ታጥፍአነ በበይነ ነፍሱ ለዝንቱ ብእሲ በዚህ ሰው ምክንያት ታጠፋን ዘንድ አቤቱ አግባብህ አይደለም። ወይትረስይ ላዕሌነ ደመ ጻድቅ የደጉን ሰው ደም በእኛ ላይ አታድርገው። ይህን አሁን ያጣ ነው። የደጉን ሰው ደም በእኛ ላይ አታድርገው። ደጋጎቹን መግደል፣ ደማቸውን ማፍሰስ፣ ማሳደድ፣ አዎ ቤታቸውን ማቃጠል፣ ንብረታቸውን መዝረፍ አሁን ያለንባት ዓለም ይች ናት። ቅዱሳን ግን አባቶች እንዲህ ይላሉ፣ የደጉን ሰው ደም በእኛ ላይ አታድርግ። አዎ የደግ ሰው ደም አንድ ቀን ይፈርዳል። ዘካርያስን በቤተ መቅደሱና በመሰዊያው መካከል አንገቱን ቀልተው ደሙን አፈሰው ቢሄዱ የማቴዎስ ወንጌል ምዕራፍ 23 ላይ 70 ዘመን ደሙ ሲጮህ ኑሯል። ያ ደም የሚቆመው ኢይነጽህ ደም እንበለ ደም እመይታጸብ በማይ እነሆ ደም በደም ነውና 7 ሰዎች መጠው በዚያን ሰዓት ላይ ያን ደም ሲተኩ ያ ደም ሆኗል ቆሟል ማለት ነው። ስለዚህ የደጉ ሰው ደም በእኛ ላይ አታድርጋል። እስመ አንተ እግዚኦ ዘከመ ፈቀድከ ገበርከ አቤቱ አንተ እንደወደድክ አድርገሃልና። ወነስዎ ለዮናስ ወወረውዎ ውስተ ባሕር ይላል። ዮናስን አንስተው ከባሕር ጣሉት ይላል። አዎ እንግዲህ ከስንት አንደኛ እግዚአብሔርን ጠየቁ፣ ሁለተኛ ዕጣ ቢጣጣሉ በዮናስ ወጣ። እንደገና ደግሞ ዮናስም ራሱን ግልጥ አደረገ። ችግሩ ለመርከቡ እኔ ነኝ አለ። እነሱ አሁንም ግን ወደኋላ ለመመለስ ፈለጉ፣ እምቢ አላቸው። ወደ ፊትም ለመቅዘፍ ፈለጉ፣ እምቢ አላቸው። መጨረሻ ላይ ግን ዮናስን አንስተው ከባሕር ጣሉት። ወአርመመት ባሕርም ድርጎዋን ተቀብላ ዝም አለች። የምትፈልገው ባሕር ዮናስን ነበርና ዮናስ ከመርከቡ ሲወጣ ባሕር ጸጥ አለች ይላል። መርከቡ አሁን ዮናስና መርከቡ ተለያዩ። ዮናስ ሲወጣ መርከቡ ሰላም ሆነ። ይሄ ነው እንግዲህ ዮናስ እግዚአብሔርን ሸውዶ ከእግዚአብሔር ያመለጠውና የጠፋው ራኩኝ ያለው ዮናስ ከመርከቡ ሲወጣ መርከቧና በመርከቡ ውስጥ ያሉ ሰዎች ከዮናስ ጋር ተለያዩ። ዮናስና እግዚአብሔር ግን አልተለያዩ። እግዚአብሔር ዓላማ አለዋ። ዓላማው ምንድን ነው? ዮናስን ወደ ነነዌ ወስዶ ነነዌ ላይ ሄዶ ኃጢአት ሰርታችኋል፣ እግዚአብሔርን ይቅር በለን ብላችሁ ለምኑት ይቅር ይላችኋል ብሎ መስበክና ሰዎች እንዲድኑ ምክንያት መሆን አለበት። ዓላማው ይሄ ነው። እግዚአብሔር ሌላ ዓላማ የለውም። ዮናስ ሄዶ እስከ 3 ቀን ድረስ ነነዌ ትፈርሳለች፣ ትገለባበጣለች፣ ንስሐ ግቡ፣ ሕፃናት በሕፃናት ወጣቶች በወጣቶች አረጋውያን በአረጋውያን እንስሳት ሳትቀሩ ጸልዩ፣ እግዚአብሔር እንዲምራችሁ ብሎ መስበክ አለበት። ይህን እስከሚያደርግ ድረስ እግዚአብሔርና ዮናስ አይለያዩ። ዮናስና መርከቡ በመርከቡ ውስጥ ያሉት ግን ተለያይተዋል። በቃ አለቀ። ወጣ ወዴት? ወደ ባሕር ገባ ከመርከብ። የሚገርመው ነገር ወፈርህዎ ለእግዚአብሔር እሙንቱ እደው አብይ ፍርሃተ እነዚያም እግዚአብሔርን ፈጽመው ፈሩት። ወሶኡ ለእግዚአብሔር መስዋዕት ወበጹ ብጻተ ለእግዚአብሔር መስዋዕቱን ሰው ስለቱንም ተሳሉ። ወአዘዞ እግዚአብሔር ለአንበሪ አብይ ሐጦ ለዮናስ ለአንበሪ አብይ ሐጦ ለዮናስ እግዚአብሔር ይላል ከመርከቡ ዮናስ ወጥቶ ወደ ባሕር ሲወረወር ዮናስን የሚወጥ አሳ አንበሪ አዘዘ ይላል። የሚገርም ነገር ነው። አሁን ከመርከብ አወጣና ወደ ባሕር እንዲወረወር አደረገ። ባሕሩ ላይ ደግሞ ባሕር እንዳይበላው አሳ አንበሪውን አዘዘው። ምን ብሎ? ሂድና ዮናስን ዋጠው አለው። እንዳታኝከው፣ እንዳትገለው፣ ቅዝቃዜ እንዳይቆረጥመው፣ ሙቀትም እንዳይሰማው 3 ቀን በአንተ ሆድ ውስጥ ይቀመጣልና አሳ አንበሪውን አዘዘው እግዚአብሔር። አሁን ሰው የእግዚአብሔርን አስራቱን በኩራቱን ቀዳማያቱን ይበላል። አሳ ግን የሚበላው ነገር አግኝቶ እግዚአብሔር አትብላ ያለውን አይበላም።
እኛ ግን እንዳትበሉ የተባልነውን የሰው ገንዘብ፣ የሰው ንብረት፣ የሰው ሀብት እንበላለን። የሰራተኛ ደሞዝ እንቀማለን። የማናደርገው ነገር የለም እኛ እና ወአዘዞ ይላል ዮናስን ይውጠው ዘንድ እግዚአብሔር አሳ አንበሪውን አዘዘው። ወነበረ ዮናስ ውስተ ከርሰ አንበሪ ሰሉሰ መዋዕለ ወሰሉሰ ለያልየ ዮናስ በከርሰ አንበሪ 3 መዓልትና 3 ሌሊት አደረ። ወጸለየ ዮናስ ውስተ ከርሰ አንበሪ ሀበ እግዚአብሔር አምላኩ ዮናስ በከርሰ አንበሪ ሆኖ ከፈጣሪው ከእግዚአብሔር ዘንድ ለመነ። ወይቤ አውየውኩ በምንዳቤ ሀበ እግዚአብሔር አምላኬ በመከራዬ ጊዜ ወደ እግዚአብሔር ለመንኩ። ሶበ ቀብጸት ነፍሴ የተዘከርኩ ወደ እግዚአብሔር ነፍሴ በዛለች ጊዜ እግዚአብሔርን አሰብኩት አለ ልበ አምላክ ዳዊት። ይህንን ነው እንግዲህ ምን ያለ በመከራዬ ጊዜ ወደ እግዚአብሔር ለመንኩ። እንዲህ አይነቱን ሕይወት ያድለን መድኃኔዓለም። ዳዊት ምን አለ? ሶበ ቀብጸት ነፍሴ የተዘከርኩ ወደ እግዚአብሔር ነፍሴ በዛለች ጊዜ እግዚአብሔርን አሰብኩት አለ። እዚህ ላይ ደግሞ ትንቢተ ዮናስ ምዕራፍ 2 ቁጥር 3 ላይ በመከራዬ ጊዜ ወደ እግዚአብሔር ለመንኩ ወሰማኒ በውስተ ከርሰ ሲኦል ቃለ ጽራህየ በጥልቁ ባህር ውስጥ ሳለሁ የልመናዬን ነገር ሰማኝ። አንድም በከርሰ አንበሪ ሳለሁ ልመናዬን ሰማኝ። አንድም ሲኦል ባህር ከርሰ አንበሪ በባህር ውስጥ ባለ በአንበሪ ውስጥ ሳለሁ ይላል። እስቲ ቆይ እንውሰደው። መጀመሪያ ውሃ ነው። ከዚያ ቀጥሎ አንበሪ ነው። ከዚያ ቀጥሎ የአንበሪው ሆድ ውስጥ ነው። ይህንን የሚናገረው በከርሰ አንበሪ ሳለሁ ልመናዬን ሰማኝ። አንድም ሲኦል ባህር ከርሰ አንበሪ በባህር ውስጥ ባለ በአንበሪ ውስጥ ሳለሁ ወደ አንተ ጮኽሁ፣ አንተ ደግሞ ሰማኝ ይላል። ይቀጥልና ወሰማኒ ቃሌ ነገሬን ሰማኝ። የቱ ነው? በአሳ አንበሪ ውስጥ ሆኖ ወወረወኒ ውስተ ልበ ቀላዔ ባሕር ወወረውኒ ውስተ ልበ ቀላዔ ባሕር በጥልቁ ባህር ውስጥ ጣሉኝ። አንድም በከርሰ አንበሪ እግዚአብሔር ጣለኝ። ሰዎቹ ከመርከብ ወደ ባህሩ ወደ ጠለቀው ባህር ጣሉኝ፣ እግዚአብሔር ደግሞ ከባህሩ ወደ አሳ አንበሪ ሆድ ውስጥ ጣለኝ የሚለውን ነው የሚያመጣው። ወአገቱኒ አፍላክ ውሆች ከበቡኝ። ነቢይ ነውና በአፋ ያለው ውሃ ሲከበው ያያል። አንድም በከርሰ አንበሪ ያለው ውሃ ሲከበው ያያል። ነቢይ ስለሆነ በአሳ አንበሪ ውስጥ ነው ያለው። ነገር ግን በላዩ ላይ እንደውም ኩሉ ማዕበልከ ወሞገድከ እንተ ላዕሌየ ሐለፈ የሚለው ነውና እነሆ በአሳ አንበሪ ውጭ ያለው ውሃው ከበበኝ። እንደገና አሳ አንበሪው በሆድ ውስጥ ያዘኝ። ወመጻ ላዕሌየ ኩሉ ማዕበልከ ወሞገድከ እንተ ላዕሌየ ሐለፈ ማዕበሉ ሞገዱም ወደ እኔ መጣ፣ በእኔ ላይ ሄደ። ነቢይ ነውና በአፋ ያለው ማዕበሉ ሞገዱ በላዩ ላይ ሲሄድ ያያል። አንድም በከርሰ አንበሪ ያለው ውሃ በላዩ ላይ ሲሄድ ያያል። ይህንን ኩሉ ማዕበልከ ወሞገድከ እንተ ላዕሌየ ሐለፈ ሁሉ በእኔ ላይ ያላለፈ የለም አለ። ወቤት አጎልኩ እንጋ እምቅድመ አዕይንቲከ ከባለሟልነቴ እንደወጣው ቀረሁን አልኩ። ይህ ልናስብበት የሚገባን እግዚአብሔር ባለሟልነትን ሰጥቶናል። ለዮናስ የሚገርመው ነገር አንደኛ ነገሥት ምዕራፍ 17 ላይ ዮናስ ማለት የዚያች የመበለቷ ልጅ ነው። ሙቶ ነበረ። ኤልያስ ጸልዮ ያስነሳው ነው። እሷ ደግሞ ከሞት የተነሳ ልጅ ነውና ከአንተ ጋር እየመከርከው እያስተማርከው ይደግ አለችው። አደገ። ከደቂቀ ነቢያት ከ12ቱ አንዱ ሆነ። ሙቶ የተነሳ እግዚአብሔር ረሳ እንደሚባለው ሙቶ የተነሳው ነቢይ ሊሞት የተቃረበን ሕዝብ ሂድና ስበክና እንዲድን አድርግ ሲባል በሌላ መንገድ ሲሄድ ነው የተያዘው። እንግዲህ የእኛ ሕይወትም ይኸው ነው። የእኛ ሕይወትም አስታርቁ ብንባል እናጣላለን፣ አድኑ ብንባል እንገላለን፣ አብራችሁ ኑሩ ብንባል ሰውን እናገላለን። የራሳችን ጥቅም ብቻ ነው የምናግበሰብሰው እንጂ የሰው ውድቀት፣ የሰው መሞት፣ የሰው ስደት ለእኛ ምናችንም አይደለም። በየቀኑ ስንት አስከሬን እየተቀበረ የእኛን የመኖር ጉዳይ እንጂ የሞቱት ጉዳይ ለእኛ ጉዳያችን አይደለም። የእኛ አጀንዳ አይደለም። የእኛ አጀንዳ ምን ላግኝ፣ የትኛው የሥራ መስክ ላይ ልሰማራ፣ ስንት ትርፍ ላግኝ፣ ስንት ሀብት ላግኝ፣ ከየት ወደ የት ልውጣ የሚል አጀንዳ እንጂ የሰዎች ሞት፣ የሰዎች መቀበር፣ የሰዎች ስደት፣ የሰዎች መከራ የእኛ አጀንዳ አይደለም። ይህንን ነው ይሁን ዮናስ ትናንት ሙቶ ተነስቶ ያነሳው እግዚአብሔር ይህን ሊያደርግ እንደሆነ ያልተረዳው ዮናስ ኮብልሎ ሲሄድ እግዚአብሔር ያዘው ነው። ይህን ነው እቤት አጎልኩኑ እንጋ እምቅድመ አዕይንቲከ ከባለሟልነት እንደወጣው ቀረሁን አልሁ። ከአገልጋይነት ማለት ስንቶች ወጣው ቀሩ። ማንቀረ ከሜዳ ብሎ ማንቀረ ሜዳ ላይ እየቀረ ስንት አለ። ማንቀረ ብሎ ዘምሮ ማንቀረ ሜዳ ላይ እየቀረ ጣዖት ላይ እየቀረ ዓለም ላይ እየቀረ ዘፋኝነት ላይ እየቀረ ስድብ ላይ እየቀረ በዛው እያንዳንዱ የሥራ መስክ ብሎ በተሰማራበት ስንት የቀረ አለ። ይህንን ነው የሚናገረው። ይህንና ምን ይላል? ከዚህ ከአንበሪ ሆድ ወጥቼ ቤተ መቅደስን አይ ዘንድ አለኝ። ወሃሎኩኑ ራእይ ጽርሐ መቅደስከ
የሚገርም ነው። ከዚህ ከአንበሪው ሆድ ወጥቼ ቤተ መቅደስን አይዘን አለኝ። እግዚአብሔር ወይ በእውነት ዛሬ ከጣዖት አምልኮ ከተንኮል ከክፋት ከሐሜት የሰው ልጅ ወጦ ወደ እግዚአብሔር ቤት ገብቶ ሰውነቱን የእግዚአብሔር ማደሪያ መቅደስ አድርጎ ክፋትን አስወጥቶ ተንኮልን አስወጥቶ እግዚአብሔርን ማገልገል ይቻል ይሆን? ከባድ ነው። አሐዘኒ ወአሕዘዘኒ ማይ እስከ ነፍሴ ይለዋል። ውሃው ሰውነቴን እስከ ማስጠም ድረስ ደርሶ ስርግርግ አደረገኝ። ወአሕዘዘኒ ማይ እስከ ነፍሴ፣ ውሃው ሰውነቴን እስከ ማስጠም ደርሶ ስርግርግ አደረገኝ። አንድም ውሕዘ ማይ እስከ ርእስየ፣ ውሕዘ ማይ እስከ ርእስየ፣ ራሴን ያሰጥመኝ ድረስ ውሃው እስከሚያሰጥመኝ ድረስ ፈሰሰ ይላል። ውሃው በላው ላይ ምክንያቱም አሳንበሪው አለ። በአሳንበሪው ላይ ውሃው ሲጮህ ሲል ይሰማዋል። ወአገተኒ ቀላይ በታሕቱ፣ ውሃው ከበበኝ። ነቢይ ነውና በአፋ ያለው ውሃ ሲከበው ያያል። አዎ ነቢይ እግዚአብሔር ስለሆነ እግዚአብሔር የሰጠው ጸጋ ስለሆነ ማለት ነው። ይህን ነው የሚናገረው። በከርሰ አንበሪ ያለው ውሃ ሲከበው ያያል። ናሁ ርእሴ ውስተ ጥልቃ ንቃቃተ ደብር፣ እነሆ ራሴ በተከፈለው ተራራ መካከል ነው። ነቢይ ነውና በተከፈለው ተራራ መካከል ይዞ ሲሄድ ያያል። አንድም ጥንቃቃተ ደብር ይላል። ደብር አንበሪ ነው። ጥንቃቃት አንጀቱ ጉበቱ ነው። ራሱ ወይም ራሴ በአንጀቱ በጉበቱ መካከል አለ። ወረድኩ ውስተ ምድር ከመመልህቅ ታይተ፣ መልህቅ በጣሉት ጊዜ ወደታች እንዲወርድ ወደ ጥልቅ ባህር ወረድሁ። መልህቅ ማለት ለምሳሌ አሁን ይሄ መንጠቆ ሊሆን ይችላል፣ ታንኳ ሊሆን ይችላል፣ ደንገል ሊሆን ይችላል፣ ቅጠል ተበጥብጦ ሊሆን ይችላል። አሳውን ለመያዝ የሚወርድ የሚጣል አለ። እንደዚያ ወረድኩ ነው የሚለው። ይቀጥልና ትዕርግ ሕይወቴ ዘእንበለ ሙስና ኀቤከ እግዚኦ አምላኬ፣ አቤቱ ጌታ የሰውነቴ ያለ ጥፋት ካንተ ዘንድ ትድረስ ያደርግልን እግዚአብሔር። ይቀጥልና ሶበ ሀልቀት ነፍስየ ተዘከርክዎ ለእግዚአብሔር። ርዕሳችን እንግዲህ ይሄ ነው። ሶበ ሀልቀት ነፍስየ ተዘከርክዎ ለእግዚአብሔር፣ ሶበ ቀብጸት ነፍስየ ተዘከርክዎ ለእግዚአብሔር ይለዋል። ሶበ ሰውነቴ በመከራ እለይ ባለች ጊዜ እግዚአብሔርን አሰብኩት። ርዕሳችን እዚህ ጋር ነው። ሶበ ሀልቀት ነፍስየ ተዘከርክዎ ለእግዚአብሔር፣ ሰውነቴ በመከራ እለይ ባለች ጊዜ እግዚአብሔርን አሰብኩት። ነፍሴ በዛለች ጊዜ እግዚአብሔርን አሰብኩት ብሏል ልበ አምላክ ዳዊት። አንድ ናቸው። እንግዲህ አሁን ነፍሴ በዛለች ጊዜ እግዚአብሔርን አሰብኩት ነውና እግዚአብሔር እንድናስብ የእግዚአብሔር አምላካችን መልካም ፈቃድ ይሁንን። ትብጻሕ ጸሎቴ ቅድሜ ከጽርሐ መቅደስከ፣ ቅድሜ ከጽርሐ መቅደስከ፣ አንድ ወገን ልመናዬ በፊትህ ወደ መመስገኛ ቦታ ወደ ጽርሐ አርያም ትድረስልኝ። እለሰ አቀቡ ከንቶ ሐሰተ ገደፉ ሳሎም፣ ከንቱ ጣዖትን ከንቱ ነገርን ሐሰት ነገርን ሐሰት ጣዖትን የሚያመልኩ ወይም የሚመለከቱ ሰዎች ግን ይቅርታቸውን አንተን ተው። አንድም ከመ ይቅልል ሐመሮሙ እንዲል ገንዘባቸውን ከባህር ላይ ጣሉ። ወኮነት ሳይለ ለዓለም እንዲል አንተ ምስለ ቃለ ስብሐት በተጋኔ ወሰውለከ፣ እኔስ በምስጋና ጋር በመግዛት መስዋዕትን አቀርብልሃለሁ። መጠነ ጸለይኩ በሕይወቴ አስዮ ለእግዚአብሔር፣ በሕይወት ስጋ ሳለሁ ወይም በሕይወተ ስጋ። የሚገርም ነው። መጠነ ጸለይኩ በሕይወቴ አስዮ ለእግዚአብሔር፣ በሕይወተ ስጋ ሳለሁ ያመሰገንሁትን ያህል በከርሰ አንበሪ ሳለሁ አመሰግነዋለሁ። የሚገርም ነገር ነው። አንድም በከርሰ አንበሪ ሳለሁ ያመሰገንሁትን ያህል በከርሰ አንበሪ ከወጣሁ በኋላ አመሰግነዋለሁ። አንሰ ምስለ ቃለ ስብሐት በቀተጋንዮ እሰውለከ፣ እኔስ ከምስጋና ጋር በመገዛት መስዋዕቱን አቀርብልሃለሁ። መጠነ ጸለይኩ በሕይወቴ አስዮ ለእግዚአብሔር፣ በሕይወተ ሥጋ ሳለሁ ያመሰገንኩትን ያህል በሕይወተ ሥጋ ሳለሁ ያመሰገኑህን ያህል በከርሰ አንበሪ ሳለሁ አመሰግነዋለሁ። አንድም በከርሰ አንበሪ ሳለሁ ያመሰገኑትን ያህል በከርሰ አንበሪ ካወጣው በኋላ አመሰግነዋለሁ። ወአዘዞ እግዚአብሔር ለውእቱ አንበሪ ያውፅእ ወይም ያውፅኦ ለዮናስ ውስተ ምድር፣ እግዚአብሔር ዮናስን ወደ ውሃ ካለበት ወይም ከውሃው ውስጥ ወደ ደረቁ እግዚአብሔር ዮናስን
ውሃ ከሌለበት ቦታ ያወጣው ዘንድ አንበሪን አዘዘው። ከባህሩ ወደ ደረቁ ቦታ ከውሃው ወደ ደረቁ ቦታ ያወጣው ዘንድ አሳ አንበሪውን አዘዘው። ምሳሌ ነው። ዮናስ በከርሰ አንበሪ 3 መዓልት 3 ሌሊት አድሮ እንደወጣ ጌታም 3 መዓልት 3 ሌሊት በመቃብር የማደሩ ምሳሌ ነው። ወበከመ ኀደረ ዮናስ ውስተ ከርሰ አንበሪ ሰሉሰ መዋዕለ ወሰሉሰ ለያልየ ከማሁ አለዎ ለወልደ እጓለ እመሕያው ይነብር ውስተ ልበ ምድር ሰሉሰ መዋዕለ ወሰሉሰ ለያልየ እንዲል ወኮነ ቃለ እግዚአብሔር ዳግመ ሀበ ዮናስ ከዮናስ ዘንድ ዳግመኛ ቃለ እግዚአብሔር መጣ ተነገረ። ወይቤሎ ተንስ ወውር ነነዌ ሀገር አባይ ወስብክ ሎሙ በከመ ቀዲሙ ስብከት ዘእብየለከ አነ ደግ ወደምትሆን ወደ ነነዌ ተነስተህ ሂድ እኔ አስተምር ብዬ ከዚህ ቀደም እንደነገርሁህ አስተምራቸው። ወተንሳ ዮናስ ሆረ ነነዌ በከመ ይቤሎ እግዚአብሔር ዮናስም እግዚአብሔር እንዳዘዘው ተነስቶ ወደ ነነዌ ሄደ ይላል። ወደ ነነዌ ሄደ። ወነነዌሰ ሀገር አባይ ይእቲ ለእግዚአብሔር ነነዌ ግን ለእግዚአብሔር ደግ ሰፊ ሀገር ናት። አዎ ከበር እስከ በር ያለው የከተማው ዙሪያ በእግር የ3 ቀን ጎዳና ይሆን ነበር ይልና ወደ ከተማ ሊገባ በቀረበ ጊዜ የ1 ቀን ጎዳና ሲቀረው ያስተምር ጀመረ። እስከ 3 ቀን ድረስ ነነዌ ተጠፋለች። የነነዌ ሰዎች እግዚአብሔር የተናገረውን ነገር አመኑ። ጾም እንጹም ብለው አዋጅ አወጁ። ታላቁም ታናሹም ምንጣፍ ለበሱ። ልብሳቸውን ትተው አመር ነስንሰው ንስሐ ገቡ። ይህ ነው እኛ ያጣ ነው ይልና የነነዌ ንጉሥ ይህን ሰምቶ ንጉሥም ስልምናሶር ነው ከዙፋን ወርዶ ምንጣፍ ለብሶ አመር ነስንሶ ንስሐ ገባ። የነነዌ ንጉሥ ለታላቋም ለታናሹም አዋጅ ነገረ። ሰውና እንስሳ ላምና በግ ከምግብ ይከልከሉ አለ። ወደ ሳር አይሰማሩ። ሰዎች ሁሉ ምንጣፍ ይልበሱ። አንድ ሆነው ከእግዚአብሔር ዘንድ ለመኑ። ሁሉም ክፉ ስራቸውን፣ ቅሚያን፣ ስርቆትን ተው። አንድም እንስሳት መሰማራታቸውን ተው። በእጃቸው የሚሰሩትን ጣዖት ትተው እግዚአብሔር ማምለክ ጀመሩ። እግዚአብሔር ያዝንልን እንደሆነ ማን ያውቃል አሉ። ፈርዶ ያመጣውን መቅሰፍቱን ይመልስ እንደሆነ ማን ያውቃል? እንግዲህ ወዲህ እንሞት እንደሆን ማን ያውቃል አሉ። እግዚአብሔር ከክፉ ስራቸው እንደተመለሱ ሐዘናቸውን አይቶ እግዚአብሔርም በእርሳቸው ላይ ያደርገው ዘንድ ከተናገረው ክፉ ነገር ከማድረግ ተመለሰ ይለናል። ክፉ ነገር አላደረገባቸውም ይለናል። ዮናስ ፈጽሞ አዘነ፣ ወደ ፈጣሪው ወደ እግዚአብሔርም ለመነ። አቤቱ በሀገሬ ሳለሁ ተናግሬ የለም? ስለዚህ ነገር ኮብልዬ ወደ ደሴት ሄድሁ አይደለምን? የሄድሁ አይደለሁምን? ይለናል። መሐሪ ይቅር ባይ እንደሆንክ ከመዓት የራክ ቸርነት የበዛ ቸር እንደሆንክ አውቃለሁና ክፉ ሰርተው ቢመለሱ እንድታዝን አውቃለሁና አሁንም አቤቱ ነፍሴን ከሥጋዬ ለያት። አዎ ነቢይ ሐሰት ተብሎ ከመኖር መሞት ይሻለኛል። እግዚአብሔር ዮናስን እሳት ባለመውረዱ ፈጽመ ሐዘንህን አለው። ዮናስም እሳት የሚወርድ መስሎት ከከተማ ወጥቶ ከውጭ ተቀመጠ። አገሩ የሚሆነውን እስኪያይ ድረስ ጎጆ ሰርቶ ተቀመጠ። እግዚአብሔር ቅል ይብቀል ብሎ አዘዘ፣ በቀለ። የዮናስ ራስ ፀሐይ እንዳያገኘው ጎጆውን ሸፈነለት። ቅል በቅሎ ጎጆውን ስለሸፈነለት ዮናስ ፈጽሞ ደስ አለው። በማግስቱ እግዚአብሔር ትል ቆርጦ ይጥላት ዘንድ እግዚአብሔር ትልን ሂጂና ቆረጫት ብሎ አዘዛት ይለናል። ይልና ምን ይላል? ደረቀች። እሑድ ማታ ወጦ ጎጆ ሰርቷል። ስለተኛባት ሳኒታ አለው። ፀሐይ በወጣ ጊዜ የሚያቃጥል ነፋስ ይመጣ ዘንድ አዘዘ። የዮናስን ራስ ዋዕየ ፀሐይ መታው። አዳጊት የሚባል ራስ ፍልጠት ምታት ነበረበት። ያ ተነሳበት፣ ተበሳጨ፣ ሰውነቱ ተቆጣ። ነቢይ ሐሰት ተብሎ ከመኖር መሞት ይሻለኛል። ዮናስ ይህን ገንዘብ ብለኸው ነው ብሎ አዝኗል። እግዚአብሔርም ዮናስን ስለዚህ ስለ ቅል ፈጽመህ አዘንህ አለው። ለሞት እስክደርስ ድረስ አሁን አዘንሁ። ለሞት እስክደርስ ድረስ ለሞት እውነት ነው አዝኛለሁ፣ በጣም ተበሳጭቻለሁ አለው። እግዚአብሔር እንዲህ አለው፣ አንተስ ባልደከምክባት ባላጠጣት ሌሊት በቅራ ሌሊት በደረቀች በቅሊቱ አዘንህ። ግራ ቀኝ ብለው የሚወረወሩ ከ12,000 የሚበዙ ከ120,000 ማለት ነው ከ13,000 የሚያንሱ
በውስጧ ብዙ ሰዎች ላሉባት ደግ አገር ለምትሆን ለነነዌ እኔስ ላዝንላት አይገባም? አንድም ቀኛችሁን አምጡ ቢሏቸው ግራቸውን አምጡ ቢሏቸው ቀኛቸውን የሚያቀርቡ ከ12,000 የሚበዙ ከ13,000 የሚያንሱ ብዙ ሕፃናት ላሉባት ለነነዌ ላዝንላት አይገባምን? ብዙ እንስሳ ላሉባት ለነነዌ ላዝንላት አይገባምን? አለው። እሱም አዎን ይገባሃል አለው። ራሱን አስፈርዶ አድኖታል። ዮናስም ነቢየ ሐሰት እንዳይባል እሳቱ በሦስተኛው ቀን ታይቶ ተመልሷል። በናሆም ስንክሳር ግን አንድ ወገን በልቷል ይላል። ይኸውም አልቀረ፣ በሦስተኛው ትውልድ ጠፍታለች። ስልምናሶር አብይ ሰናክሬምን ይወልዳል። አብይ ሰናክሬም ንዑስ ሰናክሬምን ይወልዳል። በንዑስ ሰናክሬም ጊዜ ጠፍታለች። ወሰሙ ቂሮስ ወአሃሻዊሮስ ሙስናሃ ለሀገር እንዲል ጦር ሰደው አጥፍተዋታል። ምሳሌ ነው። ዮናስ የጌታ ከርሰ አንበሪ የመቃብር ዮናስ በከርሰ አንበሪ 3 መዓልት 3 ሌሊት አድሮ እንደወጣ ጌታም 3 መዓልትና 3 ሌሊት በከርሰ መቃብር አድሮ የመነሳቱ ምሳሌ። አንድም ዮናስ በከርሰ አንበሪ ሳይገባ ከከርሰ አንበሪም ከወጣ በኋላ አስተምሯል። ጌታም ወደ ከርሰ መቃብር ከመውረዱ አስቀድሞ ከተነሳም በኋላ አስተምሯልና ተፈጸመ ይለናል። ሶበ ቀብጸት ነፍሴ የተዘከርክዎ ለእግዚአብሔር፣ ነፍሴ በዛለች ጊዜ እግዚአብሔርን አሰብኩት። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ ይለናል። ይሄ ዮናስ ከ12 ደቂቀ ነቢያት አንዱ ነው። ዮናስ መኮብለሉ፣ በአሳ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት መሰንበቱ፣ ነነዌን ማስተማሩ፣ ሀገረ ነነዌ ሳትቃጠል መቅረቷ፣ ረዣዥም ዛፍ መቃጠሉ፣ የነነዌ ሰዎች በንስሐ ከጥፋት መትረፋቸው፣ ዮናስ መቆጣቱ፣ ጌታ ነነዌን ይቅር ማለቱ ይነገራል። መስከረም 25 ቀን የዕረፍቱ መታሰቢያ ይታሰባል ማለት ነው። ሰላም እግዚአብሔር ከሁላችን ጋር